Moi. ወገኖቻችን አሁን ያለነው በፌስቡክም ላይቭ ከፍተን ቲክቶክ ላይ ሰዓት እስከሚደርስ እንድናወራ ነው። አንዳንድ ሙዚቃ እየጋበዝኳችሁ ከካጉ መልቲሚዲያ ያለውን ሙዚቃ እየጋበዝኳችሁ ቆያለሁ። ካጉ መልቲሚዲያ ላይ አንዳንድ ነገሮችን ያወጣን በተለይ የወልደ ማርያምን ሙዚቃ አይሞሎ የሚል ሙዚቃ አለና እሱን ከፍቼ ነው በደንብ እያወራን ቆየው። የሚፈልግ ሰው በቲክቶክም በላይቭም እየመጣ ማውራት ይችላል። ስለዚህ ካዴውማ ነው ያለው ወልደ ማርያም ካዴውማ አዋቆ ካዴውማ አንድ ሰዓት ተኩል ላይ ሁላችንም እንግዳ አለን። እስከዛው ድረስ እያሟሟቅን ነው። አምሮ ወይ ደህና ነህ? እንዴት አለ? ደህና ነህ? አንድ ሰዓት ተኩል ላይ ፕሮግራም ስላለ ማሟሟቂያ ነው። ዛሬ ሰፊ ዝግጅት አለን። ለዛ ፕሮግራም ዝግጅት ያደረግን ነው። አስተያየት Creia mara biru ala biru. Awunde.
አረጋለሁ አንድ ሰበስባለሁ አገው ቲቪ አንድ ላይ ተሰበስባለሁ ያው ፕሮግራም ሲጀምር ከዛው ድረስ ነው ካዲው ማለት ሌላ ደግሞ የምንችል ሙዚቃ ጋዜጠኛ የምንችል ሙዚቃ ዛሬ እዚህ ነን ዛሬ ስላገው ቋንቋ ባህል ወግ ያወራን ቆያለን አንድ ሳትሰጡ ሲሆን ደግሞ ስለ ፖለቲካ እናወራለን ናርዲቲኑና ወራሰብና ሳቢደጋ ቆስማሳ አንዘናቀሊኩ አንድ ተመጆሳ አባቤ ካይቴታ ተክቴዱ ኔቴታ ጌገርሳ ነይሮ ናሪናው የታይባይቲ ደስኩ አባዬ ተጋግረ አባዬ ተሻግረ በለስ ተሻግረ ተናርገው ብረቱ ይታብለ ከረከከው ኧረ በለስ 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 ጀላላው ኧረ በለስ 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 ጀላላው ብርካይ መልሰው የተገፋ ሰው አይሙሎ 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 شما ay mulo zakawishe library no ay mulo tarnyawadeshe ay mulo damawadeshe ay mulo ay mulo እንዴት አለ ደህና ነህ ፌስቡክ ላይ ብለን ቲክቶክ ላይ ብለንና በሁለቱም ላይ እየቀጠቀጠ ነው ጆላይና አገው ጆላይ ነው ያለ ነው ካዲውማ አዋሙ ካዲውማ ያለ ነው እንግዲህ ይህ ዛጎ ሚዲያ ነው ዛጎ ሚዲያ ደግሞ ላገው ባህል ቋንቋ ወግና ስርዓት የሚጨነቅ ሚዲያ ነው ያገዎች የራሳቸውን ተወካይ እንዲመርጡ አሁን ሰባተኛው ሀገራዊ ምርጫ ላይ ቀስቀሳ የምናደርግበት የራሳችን ሚዲያ ነው ሐሳብ ያላችሁ አስተያየት ያላችሁ ገብታችሁ አሳውጡ በተቃውሞ በድጋፍ ትችላላችሁ ያው የምትፈልጉት በፌክ አካውንት ከብትሳደቡ ነው እዚህ በሐሳብ ግለጹ ብለን ነው አጋል ዲግዲማ ዘኬማ ዝኩናጋማ መረጃ ልጠይቅ ነው እዛ አካባቢ
ከቻግኒ እዚህ ጋር መንገድ ስራ እየተሰራ ነው። አይ አልፎ አልፎ ሳይሆን እንደ ዘንድሮ ይጨርሳሉ ወይ እንዴት ነው ያለው ሂደት ነው? አይ ማለት ለምርጫ ቀስቀሳ የሚጠቀሙበት ስለሆነ እንዲህ አይነት መረጃዎች ፎቶ ቪዲዮ አነሳሽ ላኩልን። አሁን እነሱ ለምርጫ ቀስቀሳ የሚጠቀሙት ይሄን ሰርተላችኋል ብሎ ስለሆነ እንደማያልቅና እንደ አሁን ፕሮፌሰር በተመረጠ ጊዜ እንትኑን ተጠቅመው ነበር። ይሄን ከግምጃ ቤት ወደ ከከሳ ግምጃ ቤት አዘና ወደ አንበላ ቢሮ መንገድ ተጠቅመው ነበር። የአርሶ አደር መሬት እንደሚያስፈጽሙት ነካክተው ቁጭ አሉ ሳይሰሩ ሳያልቅላቸው። ህብረተሰቡ እንደዚህ እየጠበቀ ነው፣ ሰፍ ብሎ እየጠበቀ። ስለዚህ እንደዛ ሊያደርጉ ስለሆነ ያ ድንጋይ መፍጨት ካልጀመር ትክክል ነው። ያ ካርቦ ፍጭ ጀመራው ላይ ምንም ያናከ ስለማይሄድ ጎበዙኑ አሁን ባለው ሲቹዌሽን ዘንድሮ የመጨረሻ ድላችን ናት። እቺ በጣም ማር ትባል በቃ ጎልደን ቻንስ ወርቃማ ጊዜ ናት። ወርቃ ታው ሳታና እና ሳታዳ ብልጽግና ኮምሴት ነው ኮምሴት ነው ሰው ተንኩል ይግፍሪ ይጥራ ተንፌርካ ለአብርሃም ጀርካን ኩስኮሽውሊ እንኩስን ታሪያን ሲያወሽውሊ ይሄ ዘመን ይመጣል ብሎ አልጠበቀም። ይሄ ሰዓት ይመጣል ብሎ አልጠበቀም። ብልጽግና ተመረጠም አልተመረጠም ያው ነው እኛ ህይወት። ስለዚህ ለምን ቢያንስ ገልብጠን አናይም? አንድ አመት አንድ ዘመን አንድ ምርጫ ዘመን ገልብጠን በመጠለናቸው እስቲ በአዲስ መልክ ነው ለውጥ የሚመጣ ከሆነ ፋብሪካ የሚገነባልን ከሆነ ስርዓቱ ስራ የሚያገኝ ከሆነ መብታችን የሚጠበቅልን ከሆነ ለምን ብልጽግና የሚባለው ገልብጠን ለምን አናይም? አገው ምድር ላይ የብልጽግና መስለኔ ወደ ጎን አድርገን ለምን አናይም? አሁን ያሉ ደግሞ ያገው ምሁራን ማናምነው ማስተሬት ምሩቅ ነው፣ አባይና ማስተሬት ምሩቅ ነው፣ ዶክተር አዲስ ፒኤችዲ ሆልደር ነው። ሁሉም በሙሉ ምሁራን ያስገባረው ያሳየ ማስተሬት ምሩቅ ነው፣ በሙሉ ምሁራን ያስገባረው። ስለዚህ አሸንፈን በእነዚህ በአገው እንቁ ምሁራን እንወከላለን። ለዚህ ደግሞ እናንተ ያስፈልጋል፣ እጅ ያስፈልጋል፣ እገዛ ያስፈልጋል። ለህብረተሰቡ ግንዛቤ መሬት ያላችሁ ልጆች ለእናት ለአባት ንገረው። የቡና ምልክት ያው ከኔ ጀርባ ያለው ከኔ ከቲክቶክ ጀርባ ያለው የቡና ምልክት ነው። ምልክቱ ፌስቡክ ላላችሁ ጀርባ ለማይታያችሁ ይሄው ይሄን ምልክት ለእናት ለአባት አሳይ። ይሄ ምልክት ይቺ ምልክት የቡና ምልክት ናት። የቡና ምልክት ለምን ያደረግነው? ሰው አውሎ ዘቅቃሙ እንቹን ታሪክ ሰብና ቡና ጠጣ ብሎ የሚጎቱ መጀመሪያ አንድ ስፋለ ጋይቲ ላይስታው ከዛ በኋላ ነው መዛተር ተጥዶ ምግብ የሚሰጠው ራት የሚሰጠው። ቡና ጠጣ ነው የሚባለው የሚያቀርቡት ሰው በጣም ሰው የሚያቀርቡትና ቡና ጠጣ ተብሎ የሚጠራው ሰው በሰፈር ላይ ማህበረሰብ እርስ በርስ መገናኛ የመጀመሪያው ኮሚኒቲ በቃ መሰረታ የሚካሄደው እዛ ቡና ሰፈር ነው፣ ቡና ሲጠጣ ነው። ስለዚህ ያገዎች ልጆች ዘንድሮ ይሄን ድል ተጠቀሙበት። በድንጋይ ቁጭ ብሎ መማር ይቀራል ከዚህ በኋላ፣ በዳስ ትምህርት ቤት መማር ከዚህ በኋላ ይቀራል። በአገው ልጆች የምትወከሉት እነዚህ ያገው ልጆች በኢትዮጵያ ላይ እኩል ተጠቃሚ እንዲኖር ይጮሃሉ፣ ይናገራሉ። መናገር ቢችሉትን አንደበት ያላቸው የብልጽግና ካድሬ የሚፈራቸው ነው ጮህ አድርገው ያቀረበላቸው አይታችኋል። ለማናምነው ሲያስሩ እንደነበረ ፈርተዋቸው ገና ፋኖ ናችሁ ብሎ ያሰሩ አገው ነን ያሉ ፋኖ ናችሁ ብሎ ያሰሩ። እንግዲህ ቻግኒ ላይ ሆኖ ፋኖ አይደለም፣ እዚህ ጋር ላይ ሆኖ ፋኖ አይደለም፣ ፈርተው ነው ያሰሩ። እነዚህ ነው ብልጽግና የሚቀዝናቸው የሚፈራቸው ጀግኖች ነው ጮህ አድርገው ያቀረቧቸው። ተመርጣላችሁ፣ እናንተም ተመርጣችሁ ለአገው ድምጽ ነው ልቦና ይስጣችሁ። እንግዲህ ተስፋ አለን ቢያንስ አንድ የምርጫ ዘመን የኛ ልጆች ተወክለን እስቲ እናይ። እስካሁን በምስለኔ በባንዳ ተወከልን። እኔ ወኪል ያገኘሁት ከጃዊ ምርጫ ክልል ብቻ ነው። የጃዊ ምርጫ ክልል ሰውዬው አገውኛ አይችልም፣ አማርኛ ነው የሚናገረው፣ ግን እውነተኛ የኛ ተወካይ ነበር። እኛ በቋንቋ ምን ወሰን አይደለም። አገዎች በቋንቋ አይወሰኑም፣ አገዎች በማንነት አይወሰኑም። አቶ ቴዎድሮስ እንዳለው ከሚመራ ሽኩሬ ከሚመራ ጫፍ ያለ ከምስራቅ ጎጃም ወይ ከጎንደር ጫፍ ያለ ከአዲያር ቀይ መጥቶ ይመራኝ ከሱ የተሻለ ይመራኛል። ከሱ የተሻለ ይመራል። እኛ በቋንቋ ምን ወሰን አይደለም። አቶ ላይኩን አያችሁ፣ ላይኩን ሲሳይኩ ትውልዱ የት ነው? አዲስ አበባ ነው። ያዊ ብሔረሰብ አስተዳደር ባለ ቱሪዝም ኃላፊ የነበረው አሁን ክልል ሄዶ አዲስ አበባ ተወልዶ ያደገው ያገው ባህል ቋንቋ ወግ ላይ ሰራው ስራ አያችሁ።
እኛ በእኛ ቋንቋ የሚችል ሰው ከዚህ አገር የሚመጣ ሰው ይምራል አለን። አቅም ያለ ሰው ጉልበት ያለ ሰው ይምራል። መምራት ጥበብ ያለ ሰው ይምራል። እዚህ ጋር ተወልዶ ያደገ እዚህ ወይ ማለት ከዚህ ጋር አባቴ ወልጄ አድጌያለሁ የሚለው አባቴ እዚህ ጋር ነው የሚለው ቻግኒ ተወልጄ ነው ያደጉት የሚለው ሽኩር እኮ ያው ካገውኝ ተወልጃለሁ ካገውና ተወልዶ ብሎ የሚያወራው አገውኛ ይችላል የሚለው የሚያወራው ሽኩር መች ተከመ እኛ ከሶማሌ ጫፍ ይምጣ ከአፋር ይምጣ አላማችን ከየት ቦታ መጣ የሰው አይደለም ሚመራ በትክክል በህገ መንግስቱ መሰረት ነው ወይ ከሀገሪቷ የተሰጠንን ጥቅም የጋራ እናገኛለን ወይ በዚህ ነው እኛ የምናስበው በዚህ ነው የምንለካው ከየትም ቦታ መጥቶ ሰው ይመራል አንተ አገውኝ ተናጋሪ አንተ አማርኛ ተናጋሪ ብሎ የገፋ ሰው አለ የገፋ ሰው የለም ከየትም ነው በነፃነት የምትኖርበት ሀገር አንዱ አገው ምድር ነው ሰው በነፃነት የሚተዳደርበት ሀገር አንዱ አገው ምድር ነው አስተዳዳሪ የሚተዳደር ሰው በነፃነት የሚኖርበት ቦታ አገው ምድር በህግና በህግ ነው በህግ አምላክ ካልክ አይንቀሳቀስ በሞራል ህግ የሚገዛ ግን ያለ በሞራል ህግ በህግ አምላክ ካልክ መሳሪያ ይዞ ያርዙ ዝም ይላል በሞራል ህግ የሚተዳደር ህዝብ ነው ያለው ስለዚህ ቋንቋ ካልቻላችሁ ብሎ ሚጥል ማን ነው ወደዛ ሚጥል ፖለቲከኛ እንደዛ የሚያደርገው ኦኬ አገውቲ እንደዛ ብሎ ቋንቋ ካልቻላችሁ ብሎ ከጥቅማ ጥቅም ያገለው ማን ነው የሚያገለው አመራር ነው የሚያገለው ይሄን አመራር ልቀይርና ይቆን ያለ ነው ይሄን አመራር ቀይረና ያለ ነው እኔ አገውኛ መናገር እኮ ሌላ ልዩ ጥቅም አግኝቼ አይደለም ከእናንተ አማርኛ ተናጋሪዎች የተለየ ጥቅም አግኝቼ አይደለም ግን ብሔረሰብ አስተዳደር ነው ብሔረሰብ አስተዳደር ላይ ተጨማሪ አርጎ አማርኛ ለማይችሉ እናቶች ባገውኛ እንዲዳኙ አርጉልን በጠይቀን ራሱ እኮ መልስ የላቸውም ስለዚህ ብልጽግና አገው ምድር ላይ ፍናፍንት ነው ብልጽግና አዲስ አበባ ላይ ብልጽግና አገው ምድር ላይ ፍናፍንት ነው ሁለት ገጽ ነው ያለው ሌላ ቦታ ላይ ብልጽግና በመሪ መሄድ በፖለቲካ ሪዮት መሄድ በፕሮግራም መሄድ ነው አገው ምድር ላይ ሲመጣ ፖለቲካ ሪዮት የለም ሰው ገሎት ጥያቄነት የለም በአስተዳዳሪ ሰው ተገሎት ጥያቄነት የለም ከፈለገ አስተዳዳሪ ከፈለገ ከአዲስ አበባ ድረስ 1.4 ሚሊዮን በጀት አስበጅቶ ያሳስራል ይሄ እንዴት ነው የሚወራረደው አስተዳዳሪ ከፈለገ ገሌን ሰው ያሳስራል ገሌን ምንም ምስክር ማስረጃ ሳይኖር ተረድብት ብሎ ያስፈርዳል ህገ መንግስቱ የጣመመ ነው እንጂዋራ እንዳይገባ ጠላትን መክቶ ያስቀረውኮ ኢንስፔክተር ቢያድግልኝ የሚባለው ፌደራል ፖሊስ የነበረው 14 አመት ያስፈረዱበት ቤተሰቡ የእንጂባራ ከተማ አስተዳደር ሰላም ደህንነት ኃላፊ ነበር እኛን ግደል ብሎ ሲያዝ አልገድልም ስላለ አገውኛ ማላወራ ፖለቲካ ላይ እየሰራ ያለው ታያችሁ አገውኛ ማላወራው ምስጢር ሲሆን አገውኛ ጠቅ አድርግላችኋለሁ ምስጢር ሲሆን ፖለቲካ ላይ ያወራን ያለ ነው ፖለቲካ ላይ ያስተማር ያለ ነው ሃይማኖት አይደለም በጎ አድራጎት ላይ እየሰራ ያለ ፖለቲካ ነው የተናገረ ያለ ነው ፖለቲካ ለመስራት ደግሞ የኢትዮጵያ የሥራ ቋንቋ በሆነው ባገዎቹ ፈጠራ ቋንቋ በሆነው በላስታኛ ወይም በአማርኛ ነው ላስታ ላይ በተፈጠረው የወታደር ቋንቋ በሆነ አማርኛችን እናወራለን ፖለቲካ ነው እየሰራን ያለ ነው ፖለቲካ ሲሰራ እንደዛ ነው እናንተም እንድትሰሙ ነው አገውኝ ምስጢር ሲሆን ስርቁኒ ሲሆን ባገውኝ ጠቅ እናደርግላችኋለን ያን ባስተርጓሚ ሰማላችሁ መልቲሊም በኋላ መሆን ጥቅሙ እዚህ ጋር ምስጢር መናገር ያለች አማራ ክልል አንድ ብቻ ያለች ብሔረሰብ አስተዳደሮች ተጨማሪ ቋንቋ አላቸው ተጠቃሚ ነው በዚህ በምስጢር በስርቁኒ ተጠቃሚ ነው ስለዚህ ዘንድሮ ይሄን ወርቃማ ድል ልንጠቀማለን ብልጽግና መሰሪያዎቹ አይናችሁ ጆሮአችሁ እየሰማ ያገው ህዝብ የራሱ ተወካይ ይመርጣል ለዚህ ደግሞ አሁን ጀምራችሁ እየሸናችሁ ነው መሄጃ መጨበጫ አጣችኋል ማትወርዱ ጉዳይ የለም እያየናችሁ ነው ያስመሰከራችሁ እኮ ገና እኔ ብቻ በተናገር ሌላ ሰው አልተናገረም ሌላ ሰው የለም እኔ ብቻ በተናገሩት ነው ሌላ 5-6 ሰው መናገር ሲጀምር የት ሄዱ ነው ዋገብራ አካባቢ ያለው ሰው በእምጣና ሲያወራ አው አካባቢ በአውኛ ሲያወራ አካባቢ ያለው ቴሌግራም ግሩፕ ክሬት አድርጎ ሲያወራ መስመር ሲያሲዝ ህዝቡ የራሱን እኔ ያገውኔ ማለት ይጀምር የት ልትገቡ ነው ያን የምልትሆኑ ነው እኔ ብቻ በተናገርኳት እኔም ገና አንድ ሳምንት አልሞላኝም ከጀመርኩ አሁን ቅዳሜ ነው የጀመርኩት ቅዳሜ እሑድ ዛሬ ነው 3ኛ 4ኛ ቀን ነው አሁን ጀምራችሁ መሽራት ከጀመራችሁ ከፈራችሁ የትደርሱ ነው ስላልሰራችሁ ነው የፈራችሁ ጀግና ሰው አይፈራም የሰራ ሰው አይፈራ እኔ ቋሳብ ስላለኝ እውነት ስላለኝ ነው ኑግቡ በሐሳብ እንሟገጥ ነው ሐሳብ ባይኖር እውነት ባሊዝ ነው አላላችሁ ለምን
በውሸት እንዴት አሉኝ ይከራከራለሁ ውሸት ስለያዛችሁ ያስገደላችኋቸው የወንድሞቻችን መቃብር ልታስመርቁ ነው ለብልጽግና ምርጫ እንዴት ልትሆኑ ነው ወይ ሐሳብ ያላችሁ ተዘጋጁ አሁን ሌሎች አክቲቪስቶች ተዘጋጁ እኔ ማነቃቂያ ነው ገና መግቢያ ነው አይዟችሁ አትጨነቁ 400 ኃይል አሰልጥናችኋል አዊ ብሔረሰብ አስተዳደር 400 የሶሻል ሚዲያ አርሚ አሰልጥኖ አዘጋጅቶ እያሰደበ ነው አረኛ ቦታ የለለስንም ናቀረበለው ባካ በስማችን ምንጽፈው በፎቶአችን በቪዲዮአችን ወጥተን እንጽፈው ማን ነው ፌክ ላንተ የሚከፍተው እውነት ይዘርቁ ድሮ ምንጽፈው በስማችን ነው ድሮ ምንናገረው ቪዲዮ ነው አሁንም ያው ነው ኢትዮጵያ ያለው ምንናገረው በዚህ ልክ ነው ናግባስቲ ሙሉ ናግባስቲ አትገባባ ችግሩ ናግባ እንደዛ አይነት ሐሳብ ስትስ ያስገባ ችግሩ አትገባባ ፍራጥሱ ነው ስልጣን የወሰድከው ስልጣን ተደበቀም ናግባ ሐሳብ ስትስ ይጠይቃለሁ በቪዲዮ ወጣ ብር አጣጣ የብልጽግና ካሬ ሐሳቡ ይሄው በሐሳብ እሺ ሙሉ በረት ያንቋቋ በረት የሰራ ነው ያው ገብተው ማያወሩ ሚውት አርግሽ ሚውት አርግ በቃ መናገር ካልቻለ ሚውት አርግ በተናገር ገብታል ተናገር ሐሳብ ካለ ከሌለ ውጣ እንግዲህ እሄድበታለሁ አላማቸው ነው ኮሜንት መጥተው ይረብሻሉ ለምን ሐሳብ ማስቀየሪያ ነው አገው የራሱ ብሔረሰብ አስተዳደር የራሱ ወሰን ራሱ ተቀምጦ ያለ ነው በኦርቶ ፎቶ ያለው በካዳስተር ያለው በብሔረሰብ አስተዳደር መቋቋሚያ አዋጅ ላይ ያለው የራሱ ብሔረሰብ አስተዳደር 14 ቀበሌ ራሱ ያስረከበው ሌላ ብሔረሰብ አስተዳደር ተቀምጦ ካርታ ተሰርቶበታል ይሄን ማስመለስ ያልቻለ የብልጽግና አመራር ነው የሚመራቸው እርስ በርስ እንድንዋጋ እንድንጋዳ አድርገው የሰሩት ነው በዚህ ዓላማ ደግሞ ብዙ ሞቶበታል ያገው ትግል አሁን ጎበዝ ያገው ትግል ጃኖ በለብሶ አዲዳስ ብሎ ተናገሩ ከሜዳ አልፏል ባገውነታችን ታስረንበታል ባገውነታችን የሞተ ሰው አለ አገው ነው ተብሎ ባገውነት ሀብት ንብረቱ ያጣሰው አለ ስለዚህ ከዛ ትግል አልፏል ከፍ ብሏል እኔ ነኝ ማለት ጀምሯል እኔ አገው ነኝ ማለት ጀምሯል በማንነቱ የሚቆራ ትውልድ ተፈጥሯል አንተ ተወክለኝ ዞር በል የሚል ትውልድ ተፈጥሯል ስለዚህ በዛ ትውልድ አንተራትሉ ቲክቶክም ፌስቡክም ላይቭ ነው ሆኜ ነው መከታ እንግዲህ እየተናገርኩ ያለሁት በቲክቶክ ከፈለ ግባና ሐሳብ ተከራከር በሐሳብ አከንፍ በፌስቡክ ግባና በሐሳብ አከንፍ ሁለቱም ላይቭ ሆኖ ነው ሐሳብ መሰጠው ሐሳብ መቀበል የሐሳብ ሰው ነኛ በሐሳብ ነው ምንታገለው እኛ የዛጉ ልጆች በሐሳብ ነው ምናምነው እንደ በ18ኛው ክፍለ ዘመን የቀረው ያኛው በጦርነት ምናነሳዎች አይደለም በጦርነት የሚያምኑ ሌሎች ናቸው የወረዱ በዛኛው የተቸነከረ ትውልድ ነው የሚያምነው እኛ እሱ ብቻ አይደለም በሐሳብ መታገል ብልጽግና ራሱ የአዲስ አበባን ያገው ምድርን የለየ ሰዎች አይደለም የብልጽግና ማኒፌስቶ አነበብነ ፕሮግራሙን አየን ብልጽግና ራሱ ሂደቱ አዲስ አበባ ላይ አባይ ምንጭ ነው አዲስ አበባ ስትረት አባይ ላይ አባይ በምንጩ ጸበል ሆኖ ሰው ይፈውሳል ይጠመቅበታል ትንሽ ወረድ ሲል ደግሞ ሐይቅ ሆኖ ጎርፍ ሆኖ ሰው ይወስዳል ይገላል ብልጽግናም እንዲህ ነው ከምንጩ ከአዲስ አበባ ጀግና ሆኖ ህግ ስርዓት ይወጣል በደንብ አዲስ አበባን ያሳምራታል ታች ሲወርድ አገው ምድር ሲገባ በተለይ አገው ምድር ሲገባ እግሩም እጁም የለውም ቆማታ ነው ብልጽግና መንቀሳቀስ የለውም ሪዮቱን የረሳ ነው ፕሮግራሙን ይረሳል እኛ ጋር ሲመጣ የሆቴል አስተናጋጆች ናቸው ቢሾሙልን ህግ ያወቁ መመሪያ ያወቁ አይደለም ከሆቴል አስተናጋጅነት ካርድ ካለው ሰርቲፊኬት ካለው መጥቶ ይሾሙላ አገው ምድር መጥቶ ይሾመል ከሆቴል አስተናጋጅነት ነው በእውቀቱ በጥበቡ አይደለም ጤነኝነታቸው የሚያጠራጥራቸው አማኑኤል ቢገቡ ታክሞ መዳናቸው ሰዎቻቸው መሪ ሆነው የተቀመጡልኛ ጋር ብልጽግና አዲስ አበባ ላይና ብልጽግና አገው ምድር ላይ ሊነታሉ የተቸነከረ ትውልድ አለን ምን ነው ለዛ ነው አንድ ላይ ቆም ምክንያታዊ ነን ሪዝኔብል ነን እኛ ጥንሰ ሐሳቡን ምን እንረዳለን ቀድመንም እናውቅ ነው ምንናገረው ተረድተን ምንናገረው ለሚመጣው ማላፊነት ወስደን ነው በነፍስ ተወራረን ስለ እውነት የምንናገረው በነፍሳችን ተወራረን ለጥቅም አይደለም ለዝናም አይደለም ለውቅናም አይደለም ለአገውነቱ ለእውነት ነው ይህ ገጽ ለአገውነት የቆመ ገጽ ነው ምንናገረው ስለ እውነት ነው
መሄደው መጓዙ ስለ እውነት ነው ስለ አገውነት ትግል ሂሳቡ ባገውነት ትግል ላይ ላገው ማበረከተው ነገር ምን አለ ቢጠይቀው የሚሄድ ስለዚህ አሳብስቱበት ቲክቶክ ላይ አንድ ሰዓት ተኩል ላይ አቶ አለምረው ይርዳው እንግዳችን ስለሆኑ እሳቸው እስከሚመጣ እንግዶችን ያስተናገድ ቆያለሁ አንዳንድ እንግዶችን ፌስቡክ ያላችሁ ወገኖቼ እንግዲህ ቁጭ ብላችሁ ተከታተሉ ቲክቶክ ላይ ማወያየውንም ተናይጥልን ፎሪቨር እንዴት ነው ወንድሜ ሰላም ነው እግዚአብሔር ይመስገን ከየት ነው እኔ አዲስ አበባ ነው ያው ቶሎ ለዛው ቢሆን አዲስ አበባ እንዴት ናት አዲስ አበባ ካርድ ያወጣችሁ ነው ኧረ የምን አባቱ ካርድ ነው የምናወጣ ካርድ ማውጡ እንጂ በምርጫ አጣብር ያው ግዴታ ስለሚሆንብን ማውጣቱ አይቀርም ግን ለምን ግዴታ ነው በጣም ተመችቶኛል ግዴታ የሚባል ነገር የለም በውዴታ ነው የመምረጥ መብት አለ የመመረጥ መብት አለ 18 አመት ከሞላ ህገ መንግስቱ ያስቀመጠል መብት ነው ይሄን መብት መጠቀም ትችላለህ በዚህ መብት ደግሞ ያንተ ተወካይ የኔ ተወካይ ይሆነኛል ብሎ መረጥ ይሄ ማንንም አይከለክልም ያንተ ድምጽ ይቆጠርላል በእምነት ምረጥ ገልብጠው ካልሰሩልህ ሳያሸነፍ ካሉ በጸጋ ጠብቅ በተስፋ ጠብቅ ኢትዮጵያዊ ነህ ኢትዮጵያ በተስፋ ነው ዞሮ አሁን ምን አለ መሰለህ ኦኬ ያንተን ድምጽ የሚሰማ ያንተን ሐሳብ የሚያጋራ ወይ የእናቶቻችን የአባቶቻችን ድምጽ የሚያጋራ ፓርቲ ሲኖር የኔን ሐሳብ ሌላ ጊዜ የኔን ድምጽ ያስተላልፍልኛል የምትለው ሰው ሲኖር እሱን በደንብ ትመርጣለህ ወደኸው በተግባር ትመርጠዋለህ ግን አሁን ያለው ምርጫ የሆነ ፓርቲ በቃ የሆነ አካል ወይም የሆነ ቡድን በራሱ ተደራጅቶ የመጣ አካል እንጂ እዛ የተበደለን ድምጽ የሚያስተላልፍ የትኛውም የለም አሁን ለምሳሌ ያገው ፓርቲ አለ ብለህ ብታስብ የትኛውን ነው ማለት ኦኬ አገው ፓርቲዎች የትኛው ፓርቲ አለ ልንገር አይ ሌሎች እንዳንተ ሐሳብ ላላቸው ላንተ ብቻ አይደለም እንዳንተ ለሚያስቡት ነው እናገር ያገው ፓርቲዎች አገው ብሔራዊ ሸንጎ የሚባል ፓርቲ አለ በእኛ ልጆች ያሉበት ነው ሁለተኛ አገው ለፍትህና ዲሞክራሲ ፓርቲ አለ ሁለቱም የግል አይደለም ተናበው አብረው ጥምረት ፈጥረው ሰላም ለኢትዮጵያ በሚል እጩ አቀረቡ ስለዚህ ግዴታ አንተ እነዚህ ነው እንድትመርጥ መመክረህ አንተ የምታቀሰው ግዴታ ገሌ ይሁን ቢያል ነግርህ ይሄ ተጽዕኖ ካለ እንደዚህ ፍላጎት ካለ አንተም እነዚህ ፓርቲዎች ተቀላቀልና ሐሳብን አራምድ ፖለቲካን አራምድ ይሄን ሐሳብ ካለ ለህዝብ ድምጽ መሆን አለብኝ ብለህ ካመንክ እነሱ አሰሩልኝ ብለህ ካመንክ አንተም ተመዝገብ ተቀላቀልና እነሱ ጋር አብረው ድምጹን እነሱ ማንቃ በዚህ ልክ እንሂድ ብለህ ምራቸው የተሻለ ከሆነ ይሄ ሌላ ይታለህ ኦኬ እና ምን አለ መሰለህ አሁን የግድ የህዝቡን ድምጽ የሚሰሙ ጥሩ ሰዎች ሊኖሩ ይገባልና ለምሳሌ ታክ ከሆነ ከዚህ በፊት ላይ አብን የሚባል ፓርቲ ነበር አይደል ያ አብን ግን ምንድነው እንዴት ነው ያደረገው የራሱን ሾላልቆ ወደ ብልጽግና ውስጥ ነው የገባው ህዝቡን ወደ ዋለው ጥሩ ማለት ነው መግባቱ ምን አረጋገጠ አብን ብልጽግና መግባቱ ማረጋገጫ የለኝም አንተ ማረጋገጫ ካለ አላውቅም እንጂ አብን ብልጽግና ውስጥ መግባቱ ማረጋገጫ የለኝም ነው አብን እስካሁን እጩ ሆኖ የራሱን ፓርቲ መስርቶ እየተከራከረ ነው አብን አላማው መጀመሪያ መስመሩ የሳተ አላማ ነው የነበረው አብን መስመሩ የሳተ አላማ ነው የነበረው ለምን በለጠ ሚኒስቴር ነው እኮ አብን ሊቀመንበር ነው ሚኒስቴር የሆነ በለጠ እኔ ለአብን አልከራከርም አሁን አብን መጀመሪያም ሲቋቋም ብልጽግናም ሆነ ህወሓት ተጣመረ የአብን ጉዳይ አይደለም ምክንያቱም ሪዮቱ የተሳተ ነበር አብን ሪዮቱ ምንድነው አንድ አማራ ለሁሉ አማራ ለአንድ አማራ ነው አማራ ካሉ ካላግዝም ባይ ነው ስለዚህ አማራ ክልል ያሉት በሙሉ አግላይ ነው አብን ሪዮቱም ራሱ ገዢ አልነበረም እና ብልጽግና ውስጥ ገቡም አልገቡም የኔ ጥያቄ አይደለም እሱ የኔ ጥያቄ አይደለም ይህ ገጽ ስለ አብን መጥፋትን ማውራበት አይደለም እኔ የምናገርበት ገጽ ስለ አገው ልጆች ፖለቲካዊ ክልል እንዲያገኙ ምን እንዲሆን የሚለውን ማውራበት ስለ አንተም እይታ ያለው ልትናገረው ነገር ያገው ልጆች ተወካዮች ለአገውነታቸው የተወከሉ ናቸው ያገው ልጆች ናቸው ምናውቃቸው ናቸው ምናውቀው ነው ዶክተር አዲሱ አገው ግምጃ ቤት ተወልዶ ያደገ ነው እዛው አዲስ አበባ የሚሰራ ነው አገው ግምጃ ቤት እጩ ነው ስለዚህ አንዱ ይሄ ነው ያገው ለፍትህና ለዲሞክራሲ ፓርቲ ሊቀመንበር ማን ፕሬዝዳንት አለመራው ይርዳው ዳና ወረዳ እጩ ነው ህዝብ ተወካይ እጩ ነው ያገው ብሔራዊ ሸንጎ ሊቀመንበር ነው ምናውቀው ነው ሚዲያ ላይ የምታውቀው ነው ከዚህ በዘለለ ምን ላስረዳ አይልከደው አሁን እኔ እሱን ተረድቻለሁ አንተ ላይ ሐሳብ እየተረዳው ነበር ከታች በፊትም እያዳመጥኩ ነበር አንተ ላይ ተቃርኖ ለማንሳት ሳይሆን ከዛ ውስጥ ላይ የሚመደቡት ሰዎች ወይ የሚገኙት ሰዎች
ለህዝብ የሚቆሙ እውነተኛ ሐቀኛ ሰዎች መሆን አለበት እንደማሳሰቢያ ነው። ኦኬ እውነት ነው። ከተመረጡ በኋላ ወደ ፖለቲካው ስትገባ ብዙ መስዋዕት አለ፣ ብዙ ችግር ያጋጥማል፣ በቤተሰብ ድረስ ሊመጣብህ ይችላል። ይህን ታውቃለህ መቼም የተማርክ ሰው ነህ። ስለዚህ ፖለቲካ ቀላል አይደለም። አሁን ያለው ፖለቲካ ደግሞ በጣም ከባድ እና በጣም ችግር ውስጥ የሚያስገባ ነው። ያን ችግር ግን ተቋቁመህ ህዝብ ይቀድማል ብለህ ለህዝብ የምታስቀድም ሰው ከሆነ የኛ ህዝብ ይከተላል፣ የትም ብትገባ አብሮ ይከተላል። ግን ከዚህ ካሳለፍናቸው አመታት ስናይ ግን አንዳንድ ሰዎች ከዚህም በፊት እኮ አሁን ምንም ቢሆን የአገው የራሱ አልነበረውም። ከዚህ በፊት ለምሳሌ ኢዜማን ይከተል ነበር። ከዚህ በፊት ግንቦት ሰባትን ተከትለው የኛ ሰዎች አዲስ ቅዳም ዙሪያ አዲስ ቅዳም የተወለድኩት አባቴ ግንቦት ሰባትን ተከትሎ ስንት መስዋዕት ከፍሏል ታውቃለህ? ስንት አስሮ ተደብድቧል፣ የኢህአዴግ ጊዜ ማለት ነው። ከዛ በኋላ ደግሞ ቅንጅት የሚባል መጣ። ቅንጅትን ደግሞ ተከትሎ አሁን እንደዚህ ተደብድቧል። ምንም አልጠቀም። አሁን የ70 ዓመት ምናምን እንትን ነው፣ አዛውንት ነው። ግን በወጣትነት በዛኔ መስዋዕት ሲከፍል ወጣት ሁኜ እኔ ልጅ ሆኜ አውቃለሁ ታውቃለህ? ምንም አልጠቀመው። እኛን ራሱ ብዙ መስዋዕት አስከፍሎናል። ያ ማለት ምንድን ነው? ከዛ ውስጥ የሚገባ ሰው ለመስዋዕት እንደሚያስከፍል ችግር ውስጥ እንደሚመጣበት ማወቅ አለበት ቀድሞ። ያም ደግሞ ለህዝቡ የቆመ መሆኑን ማወቅ አለበት። እዛም ሲቀጥል ህዝቡ እንደሚከተለው መተማመን አለበት። ለምን እኔ አሁን ለእኔ እስከቆምክ ድረስ ለአንተ ማልሆነው ነገር የለም። የሆነች ነገር ካየሁብህ ከኔ ጋር ያሉትን ግሩፖች ሁሉ ይዤብህ እንደምጠፋ ደግሞ ማወቅ አለበት። ልክ አሁን ከዚህ በፊት እንዳየናቸው ልክ የእኛ ህዝብ እንጅባራም ዙሪያ፣ አዲስ ቅዳም ዙሪያ፣ ግምጃ ቤትም ዙሪያ ብትለው እሱ ቅንጅትን የደገፈ ሰው ነበረ፣ ማንክደው ማለት ነው። እሱ መስዋዕት የከፈለ ነበረ። ግን መስዋዕት ላይ ያስከፈሉት ብዙ ችግር ነው ያስከፈሉት። ግን አሁን ያለው የራሱ ወንድሙ ልጁ ስለሆነ ጥሎት ሄዳል ማለት አይደለም እያልኩ አይደለም። እኔ ጥሎት ሄዳሉ ወይም ይክዱታል እያልኩ አይደለም። ግን ወደፊት መስዋዕት ያስከፍላቸዋል። ያን መስዋዕት ገብተው መሄድ ያለባቸው፣ እኛም እንከተላቸዋለን። ይሄን ያለው ሀሳቤን ለማስተላለፍ ነው እንጂ አመሰግናለሁ። አሁን ተረድቻለሁ፣ ስሜትን አውቄያለሁ። አብን እንደተጣመረ ሁሉ የኛም እንደዛ እንዳይጣመሩ የኛን ድምጽ እንዲያስተላልፉ ከተመረጡ በኋላ ከተወከሉ በኋላ የኛን ድምጽ እንዲናገሩ የሚል ጠቅላላ ያለ ይዘት ነው ያለ። እውነት ነው። ይሄን ምናምናቸው ልጆቻቸው እኛም እንዳደራ እንሰጣቸዋለን፣ እንዳደራ ምን እናገራለን። ይሄ ግዴታችንም ነው፣ ደግሞ ግዴታቸውም ነው። የሚመረጡት ለህዝብ ነው፣ የህዝብ ውክልናቸውን ይወጣሉ። ሁለተኛ ደግሞ ከዚህ በፊት ሳይመረጡ ጀምረው የህዝብ ውክልና የተወጡ ናቸው። እነዚህ ሰዎች ማለት አደራ ለህዝብ ድምጽ የነበሩ ናቸው። ለህዝብ ፊት ላይ ቆመው የታገሉ ናቸው። ሳይመረጡ ጀምሮ እንኳን ተመርጠው ቦታ ተሰጥቷቸው ወንበር ተሰጥቷቸው አይዙ ተብለው። ስለዚህ አብን ግን መጀመሪያ በሪዮቱ የተሳሳተ ነበር፣ መስመር የሳተ ነበር። ከክልሉ ያሉ አቃፊ ማህበረሰቦችን ያገለለ ነበር እና ገና ሳይጀምር ጀምሮ ሞቶ ራሱ ጀምሮ ከሞቶ ጀምሮ አቃፊ አልነበር። የኛ ግን አሁን ክፍፍል እንዳይኖር ድምጽም እንዳይከፋፈል አብረው ተጣምረው አንድ ትምረት ፈጥረው ሰላም ለኢትዮጵያ። የሰው ልጅ ሲተኛም ሰላም አሳድረ ይላል፣ ሲነሳ ሰላም አውለ ይላል። የኢትዮጵያ ህዝብ ሰላም ፈላጊ ነው ብለው ሰላም ትምረት በሚል ተጣምረው መጥተዋል። ይህ ገጽም ለነሱ ድምጽ ብቻ መሆን አይደለም፣ ለአገው ህዝብ ልጆች ድምጽ መሆንበት ነው። ሜይቢ አንዳንዶች የአገውን ትግል በፖለቲካ ልክ እንዳትመዝኑት። የአገው ትግል ከፖለቲካ ትግል በላይ ነው ማለት። ፖለቲከኞች ነገር ሊከስሙ ይችላሉ፣ ስራቸው ሊተው ይችላሉ፣ ፖለቲካቸው ግናቸው ሊተው ይችላሉ። የአገው ትግል ግን የማንነት ትግል፣ የህልውና ትግል፣ የመኖር ያለመኖር ትግል፣ ነፃነት ፍለጋ ትግል ነው። ኢትዮጵያ ላይ እኩል ተጠቃሚ የመሆን ትግል ነው። አንድ መሶብ ላይ እጅ አገብቶ አብሮ ለመብላት ካለው ፍላጎት አንፃር ነው። ከኢትዮጵያ ከሚበጀተው በጀት ከሚሰጠው ልማት እኩል ተጠቃሚነትን ነው። ለዛ ነው የአገው ብልጽግና እየተቃወመ ያለ ነው። ሀይቅ እስጢፋኖስ የተሰራ ገበታ ለሀገር ፕሮጀክት ዘንገና ሀይቅ ላይ አልተሰራም። እኩል ነው ማለት ነው ያለ ነው። ፍኖተ ሰላም ላይ፣ ደብረ ማርቆስ ላይ፣ ኤፍራታ ግድም ሸዋ ላይ፣ ወሎ ላይ መቀነ ሰላም የተሰራ አዳሪ ትምህርት ቤት አገው ምድር ላይ የለም። እንዲያውም የዋግምራ የአገው ወንድሞቻችን በድንጋይ ቁጭ ብለው ነው የሚማሩት፣ በዳስ ትምህርት ቤት የሚማሩት በ21ኛው ክፍለ ዘመን ላይ ሰው ኦንላይን የሚማርበት ዘመን ላይ። ስለዚህ ጥያቄያችን በፓርቲ ልክ የተመዘነ አይደለም። አንዳንዶች በዛ ልክ እንዳትመዝኑ። ፓርቲ ሊሳት ይችላል፣ ሊከስም ይችላል፣ ሊወጣ ይችላል፣ ሰው ሹምሽር ሊያደርግ ይችላል። የኛ ጥያቄ በዛ ልክ የተመዘነ አይደለም። ነፃነት ፍለጋ ጥያቄ ሰው ጠግቦ ጠኔው አጠግቦት ቁንጣን አጠግቦት ቁንጣን አጠግቦት መንግስት ካልሆነ መንግስትን በጦር ካልገለበጥኩ ብሎ የሚያስብበት ሀገር ላይ የኛ እናት ለልጇ የምታበላው ይላል።
እኛ ግን በራሳችን መሬት ማንንም ወሮ ፋብሪካ የለም በእኛ ግብር በእኛ ደሞዝ ሌላ ሰው ሌላ ቦታ ፋብሪካ ይሰራል ለኛ ግን ፋብሪካ የለም ወንድሞቻችን ስራቱ ነው ካርድ በሙያ ያተውያሉ እኛ ግን ፋብሪካ የለም ወንድሞቻችን የተተበተሩ ያሉት አንተ አዲስ አበባ ያለው እኛ ሀገር ፋብሪካ ቢኖር አንተ የሚመጣኝ ነው አትገባም ትገባ ነበር ስለዚህ ትግላችን ከዛ ከፓርቲ ትግል የዘለለ ነው ከዛም ከፍ ያለ ነው ለዛ ነው ገዢ መንግስት ብልጽግናን እየተቃወመ በዚህ ገዢ መንግስት ነው ሁለተኛ ያገው ትግል አሁን ዝም ቀላል አየር ባየር የሆነ እንደ በፊት ፌስቡክ ብቻ ጽፈን የምናደርገው ትግል አይደለም ነፍስ የተገበረበት ነው የሰው ህይወት የተነጠቅንበት ነው ሰው በከንቱ ተከሶ በውሸት የተፈረደበት በከራ ያየ በስቃይ በስር ያለ ሰው ያለበት ነው አሁንም የተፈለጉ ሊገደሉ የተፈለጉ ሊታሰሩ የተፈለጉ ያሉበት ነው ያገው ትግል ከፍ እንዳይ ተፈለጉ ያለ ነው ስለዚህ በቀላል ምን ተው ትግል አይደለም ይትግል ዋጋ የሚያስከፍል ነው ምን ታገለው የኛ ባንዳ አመራር ጋር ባንዳ አገው ጋር ጽንፈኛ ኤሊት ጋር ክልሉ ያለው ጽንፈኛ ኤሊት ጋር በኢትዮጵያ ውስጥ ያለው የብሔር ብሔረሰቦች የበላይነት ማያምን ጽንፈኛ ጋር አህዳዊነት ደጋፊ ጋር ፊውዳሊስት ደጋፊ ጋር ሁለተኛ ሃይማኖት ካባ የለበሰ በአንድነት መርፌ የሚጓዝ እየወጋን የሚጓዝ ጽንፈኛ ጋር ማለት እነሱ ጋር ነው ቀላል አይደለም ትግሉ አሁን ምን ታገለው ናር ሲባል እንዴው ብልጽግና ጋር ብቻ እንዳይመስላችሁ ብዬ ነው በሃይማኖት ካባ በአንድነት መርፌ እየወጋን ከሚገልል ከሚያጠፋን እንደ ጋፋት ታሪክ እናርጋቸው ከሚለን ጽንፈኛ ኤሊት ጋር ሁሉ ምን ወጋው ምን ታገለው እነሱ ጋር ውጊያው በስክሪፕቶ ውጊያው በሐሳብ ፍጭቱ በሐሳብ 21ኛ ክፍለ ዘመን ያለን ንጉስም ቅዱስም የነበርን ያገው ልጆች ነን የላሊበላ ልጆች ነን የላሊበላ ልጆች ነን ስለዚህ ቡና ለብትመርጥ የቡና ምልክት ያለ ብትመርጥ ያገው መብት ይከበርላል ይሄን ጥያቄ አሁን ምን ጥያቄ ለጠቅላይ ሚኒስትሩ ፊት ለፊት ይጠይቅልሃል መሰረተ ልማቶች እንዲሟሉ ይጠይቃል ከሀገሪቷ የሚሰጠው በጀት እኩል ተጠቃሚ እንዲሆን ይጠይቃል ፓርላማ ላይ ይሟገታል አሁን ያብን ተወካይ የነበረው ደሳለኝ ዶክተር ደሳለኝ ጫኔ እኔ ማከብረው በሁለት ነገር ማከብረው ለኔ ምንም ነው እሱ ለኔ እንደ ማንነቴ እንዳገውነቴ ምንም ነው ለምን አገው ላጥፋ ከሚለው ድርጅት ወጥቶ ሄደ ነው እኔ ለማጣት አጋዳሚ ቢያገኝ ማይመረኝ ነው ከሰውየው ግላዊ አቋም ግን ሁለት ነገር አደቅለታለሁ ሁለት ነገር አንደኛው ለወከለው ማህበረሰብ ድምጽ ለመሆን የሚጥርበት ጥረት ይሄን አደቅለታለሁ አንተም ከተወከለ ነገ እንደሱ መናገር እንዳለብህ አላፊነት ሰጥቶ ተልቆ ሰጥቶ ነው አንድ ሁለተኛ እያንዳንዱ በፓርላማ ምትቀር ነገር ላይ ጥያቄ አለው ዝም ብሎ ያሳለፈ እንግዲህ ጥያቄ ያለው አንደኛ ከሚሰጠው ተልቆ አንፃር ከአፍራሽ ኃይሎች ከነግብጽ ከነሻቢያ ከሚሰጠው ተልቆ አንፃር ሊሆን ይችላል ሁለተኛ ግላዊ ጎ ስላለበት ሊሆን ይችላል ግን ብቻ ይጠይቃል እኔ መጠየቁንና ለወከለው ማህበረሰብ ድምጽ መሆኑን የወሰድኩት በቃ መጠየቅ ችግር የለም በምን ማጋጣሚ በምንም ባኮለ ለፈተሸው ችግር የለም ጉዳይ ነው እሱ የኔ ግን መጠየቁንና ለወከለው ማህበረሰብ ድምጽ መሆኑ ወልጀለታለሁ አሁን ምን መጣው ሰው እንደዚህ እንዲሆን ፈልገው እንደዚህ እንዲሆን ትምህርት እንዲወስድ ፈልገው እኔ አልመርጥም እኔ ኢትዮጵያ ውስጥ አይደለም አልመርጥም ለምትመርጦች የተናገርኩ ያለው አላማዬ ሚዲያ ላይ ቁጭ ብዬ ሐሳብ መስጠት ነው ሐሳቤን ማቀውን መረዳውን ለእናንተ ማካፈል ነው ሰዎችን አቅርቤ እንግዳ አድርጌ ለእናንተ እንዲያካፍሉ ሐሳብ ማንሸራሸር ነው አላማስ ነው ከዛ የዘለለ አላማ የለኝም ምትመርጡ እናንተ ናችሁ ለመረጣችሁ ምትገዙ እናንተ ናችሁ አንተ ብልጽግና ብትመርጥ አንቺ ብልጽግና ብትመጪ ነገ ለማጣጣው ስራ ተሆን ብትይ የመረጥሽው የወደድሽው ባልሽ ያቀስ በክርምሽ ነው እሱ ነው ዝም ብሎ እኔ በወቅቱ ተናግራለሁ አያገባኝም ተከፍሎኝም አይደለም ስልጣን ፍለጋም አይደለም ለአገው ነፃነት መቆም ነው ምክንያቱም እኔ ባገውነት የታሰረ የነበርኩት ባገውነት ተብዬ የታሰርኩት ዘርፌ ነው አንዳንድ ሰው ያገው ይስል አማራን ምጣላ የሚመስለው ሰው አለ በጣም ስህተት ኦሮሞን ምጣላ የሚመስለው ሰው አለ ትግራይ ምጣላ ጉምዝን ምጣላ አይደለም እኔ ሌላው እኩል ተጠቃሚ ልሆን አልኩ እንጂ እገሌን ጠላሁ አልጠላም በዚህ ቃልጠላም ለምን የተጋባ የተዛመደ የተዋለደ አብሮ ያለው ኢትዮጵያዊ ነው የተጋባነው አማራዎች ያለው ኦሮሞ ጋር ተጋብቷል ሽናሻ ጋር ተጋብቷል ጉምዙ ጋር ተጋብቷል ያገው ህዝብ ይሄን ህዝብ አታለያየው
አታለያዩ። እኔ ግን እንዳገውነቴ አገው በመሆኔ ማግኘት የሚገባኝን በአስተዳደሬ ማግኘት የሚገባኝን ጥቅም ላግኝ። እናቴ በምታወጣው ግብር ልክ መሰረተ ልማት ይሰጣት ነው እያልኩ ያለሁት። በዚህ ልክ ተረዱ። ይሄ ነው የኔ እውነታው ይሄ ነው። ና ግባና ሐሳብ ያለህ መናገር ትችላለህ፣ ሐሳብ መስጠት ትችላለህ። እኔ አልከለክልም። ያው ቲክቶክ ላይ ነኝ፣ ፌስቡክ ላይ ነኝ። ሁለቱም ላይ ደስ ባላችሁ ግቡና ሐሳብ አለ ብላችሁ ተናገሩ። አልከለክልም። እኔ የነጻነት አምላክ የሰጣችሁ ነጻነት አልገድብም። ሁለተኛ አገው ነኝ። አገው ነው የነጻነት ህዝብ ነው። ነጻ ህዝብ ነው። ነጻነት የሚሰጥ ህዝብ ነው። ንጉስ ቅዱስ ነው። በሃይማኖቱ ቅዱስ የነበረ በሚያምነው ሃይማኖቱ በገዥነት ስልጣኑ ደግሞ ንጉስ የነበረ ኢትዮጵያን ያለምንም በደል ያለምንም ጭቆና 333 ዓመት የገዛ የመራ ህዝብ ነው። ያ ህዝብ ለዚህ ህዝብ ነው ድምጽ ለመሆን የመጣው። ይህ የኔ ገጽ ነው። በኔ ገጽ ላይ የአገዋዊ ጉዳዮች ብቻ ነው ማነሳበት። ከዛ ሌላ ሐሳብ የለውም። በጎ አድራጎት አይሰራም። በሃይማኖታዊ ትምህርት አላስተምርበትም። ለአገው ህዝብ የሚያስፈልገው ፖለቲካዊ ውክልና እንዲያገኙ ምጮህበት መናገርበት ነው። የአገው ባህል፣ ቋንቋ፣ ወግ በዓለም ደረጃ እንዲተዋወቅ ምሰራበት ነው። እንደ ጋፋት ይባል ቋንቋ ነበር ጠፍቷል ብዬ ማንነት እንዲጠፋ እድል አልሰጥም። ሐሳብ ያለ ናገባ እስኪ ናገባ ብሎ አይገባም። ናገባ ብል ገብቶ አይናገርም። አቅም ካልክ ስተት ነው ካልክ ናገባና አርመኝ ሐሳብ ስጥ። እኔ አገዊቱ ልጅ ሐሳብ ፈራ ሰው አይደለም። ሐሳብ ለሚፈሩ ነገራቸው ጀግኖች ጦር መሳሪያ ይዘው ግንባር ይፋለማሉ። እኔ ግን በሐሳብ መፋለማችሁ በሐሳብ ነው። እስኪ ቀራሙ ሰላም ነው። ጤና ይስጥልን። ከየት ነው? እኔ እንኳን የኮሶቨር ሰው ነኝ። የኮሶቨር ሰው ነህ? እሺ መልእክት አለ ሐሳብ አለ? አይ ብዙ ጊዜ አንዳንድ አንተም አልፎ ያለውና አልፎም ሁሌ ኦኬ ለማገው ነኝ። ኦኬ ማለት ብዙ ጊዜ ቲክቶክ ላይ የተቆራረጠ ቪዲዮ ያለው አዎ ታያለ። ኦኬ ሰማለ? አዎ እየሰማሁ እና እኔ አገው ነን እኛውን ባህላችን ወጋችን ምናምን ያለው ግን በአማራ ጋር ተቀራርበን ስለምንኖር አማርኛ ቋንቋም ስለምንናገር አማራም በዚህ ልክ ስትናገረው እኔ ይተማኝ። አማራ ምን አልኩኝ? ንገረኝ። እንደ አማራ ህዝብ እንደ ግለሰብ አንተ እንደ ግለሰብ ልናገር እችላለሁ። የአማራ ህዝብ ምን አልኩኝ? ንገረኝ ምን አልኩ? አሁን አይደለም እየጠየቁን ያለሁት እኮ ምን አልኩኝ ነው። ያንተን ሐሳብ አይደለም ግለሰብ ሐሳብ አይደለም። አማራን ህዝብ እኔ ምን አልኩኝ? አሁን ላይቭ ነኝ፣ ቪዲዮ ሪከርድ አለ፣ ሰው እየሰማ የምናገረው ተደብቄ አይደለም። ምን አልኩኝ? ያልኩትን እንዲህ ብለሃል በል። አሁን እንኳን ላይቭ የገባው 5 ደቂቃ አይሞላኝም። ግን ኦኬ ሳሰማ ነው የመጣው። ደሳለኝ ጫኔ ስለተቃወምኩ ነው። ያሁን አይደለም ላይቭ አይደለም ማታምሰ ኦኬ ሌላ የተቆራረጡ ቪዲዮዎች። እሺ ምን ይላል? እዛ የተቆራረጡ ቪዲዮ ላይ ምን ይላል? ምን ቪዲዮ ላይ ነው ንገረኝ። እኔም ለምናገረው ነገር ኃላፊነት ስለመወስድ ነው። ስተት ካለ ይቅርታ ስለምጠይቅ ነው ብዬ ነው። ምን አለ ንገረኝ። እኔ ሐሳቡን ነው ማንሳት ፈልግ እንጂ ቃል በቃል እንደዚህ ሐሳቡን አይደለም። ለምን መሰለ ሰው አገው ነኝ ብለን ስንመጣ በዛ ላይ ነው የምትረዱ። ብዙ ሰው እኔ ማቀው ጓደኞቼም ስላሉ ነው። እኔ አገው ነኝ ስል አማራ የተሳደቡ የሚመስለው ሰው አለ። ውርደት ስህተት ነው። እኔ አገው ነኝ ማለት የራሴ ማንነት አለኝ ማለት ነው እንጂ ለአገው አማራን ወይም ጉምዝን ወይም ሽናሻን መሳደቢያ አይደለም። ስህተት ነው። በዚህ ልክ የሚያስቡ ደግሞ አማራን የሚሉ ሰዎች ናቸው። ሁለተኛ ጽንፈኛ ኤሊት ነው። ህዝቡ እንደዛ አይደለም። ህዝቡ እኮ አገው አማራ የሚለው ያውቃል። ህገ መንግስቱ የተጸደቀለት እኮ ነው። ህገ መንግስት ጸድቆ የተሰጠውን ህገ ፌዴሬሽን ሁለት ወንበር ነው ያለን። አገው አማራ ተብሎ የተሰጠን እኮ እኔ አይደለሁም ያለያየው፣ ህገ መንግስቱን ያለያየው። ግን በባህል በሴት የተጋባ የተዋለደ የተዛመደ ነው። ማን ጋር? ኦሮሞም ጋር፣ ጉምዙም ጋር፣ ሽናሻው ጋር፣ አማራው ጋር ማገው። ይሄ ማለት ህዝብ ተጋባ ተዋለደ ማለት የኔ ማንነት ይጥፋ ማለት ግን አይደለም። ስለዚህ አንተ አሁን የምትለኝ አንድ ጥያቄ ነገርን እንካል ጥያቄ ማለት ነው። እሺ አሁን አገው ከአማራም ጋር ተዋልዷል፣ ከኦሮሞም ጋር ተዋልዷል፣ ከሽናሻም ጋር ከሌሎችም ተዋልዷል ስትል
ያለውን ግንኙነት ከአማራ ጋር ያለውንና ከሌሎች ህዝቦች ጋር ያለውን እኩል ነው እንደምታዩ ማለት አማራ ጋርና ኦሮሞ ጋር ጉሙዝ ጋር ሽናሻ ጋር ያለውን እንዴት አድርጌ አንድና ልዩ ላድርገው? እስቲ ንገረኝ አንተ አለያይተህ ንገረኝ በፐርሰንት ንገረኝ። ከምን አንፃር ማለት ሌላ ጋር ነው። ሽናሻ ጋር የተዋለደ አገው ባመጣለሽ ሽናሻ ጋር የተዋለደ አገው ባመጣለሽ ሽናሻ ጋር አገውና ሽናሻ ተጋብተው የተዋለደ ልጅ ባመጣለሽ ምን ትላለህ? ትክክል አይደለም ብትለው አይ ሐሳብ ነው። ሐሳብ ያንተ ሐሳብ እንደ ግለሰብ ነው። አሁን ህዝብ እንደ ህዝብ አይሰደብም። ህዝብ እንደ ህዝብ አይሰደብም፣ አይነገርም። ህዝብ ክቡር ነው። ግለሰቦች ግን ይተቻሉ። ግለሰብ እኔን ከፈለገ መተቸት ይችላል፣ መብት ነው። ግለሰብ ነኝ ምክንያቱም በሐሳብ ነው በመሳሪያ አይደለም። ለዛ ነው ማደንቀው ያገው ህዝብ ማደንቀው ለዛ ነው። በሐሳብ የበላይ የሚያምን ህዝብ ስለሆነ ነው። ወጣ እንዴ ወጣ ወይስ አለ ነው? ኔትወርክ አስወጣ። ኦኬ ኦኬ ጫጫታ ስለሆነ ኦኬ ወጣ በለ ፍሪስቶን አውራይ ጫጫታ ከሆነ ፍሪስቶን አውራይ ለዛ ነው ሚውት ያደረኩት። ኦኬ ፍሪስቶን አውራይ እውነት ነው። ጫጫታ ቃል እኔ አወርዳለሁ። አሁን ይሰማል ይሰማል። ቀጥል እና እንጃን አንደኛውን ምናልባት ካወቀውኛውን ወደ እሳት ማዳንጃ ምናምን የሚባል ሀገር ነው ሀገራችንኛ። ያ ያውቃለሁ። እሳት ማዳንጃ እሳት የራሱ ጓደኞች ያሉኝ። ከዛ በተጨማሪ ቅድም ፌስቡክ ላይ እያደነቁ ነበር። አንድ የእሳት ማዳንጃ ፖሊስ እያደነቁ ነበር። ይህ አማርኛ ተናጋሪ ስለሆነ ብቻ የምታገሉ ካላችሁ እንዲያ ጀግና ወንድሞቻችንን ስህተት ነው እያልኩ እየተቃወምኩ ነበር። ለምን እኔ እንድታሰር ትእዛዝ ወጥቶ አዲስ አበባ በሄድኩ ጊዜ ዋና አስተዳዳሪ ይታሰሩ ትእዛዝ ያወጣ አንዱ ያመጣኝ የእሳት ማዳንጃ ተወላጅ አዊ ብሔረሰብ አስተዳዳሪ ላይ አየው ጓግሳ ላይ ፖሊስ ኃላፊ ነበረ። ዳንግላ ላይ ወንጀል መከላከል ኃላፊ ወንጀል ምርመራ ክፍል ኃላፊ ነበረ። ኢንስፔክተር በሪዩን ይባል ያመጣኝ። ይህ ልጅ ሲያመጣኝ ዋና አስተዳዳሪ ካቴና እጅ ላይ አስገብተህ ፎቶ አነስተህ ላክልኝ ሲል ስነ ልቦናዬን አይፈቅድም አላደርግም ብሎ ሲከራከር ሳይ አድንቄዋለሁ ብዬ ቀደም ምስጋና ሰጥቼ ነው የጀመርኩት። አንድ በል ሁለተኛ እኔ ትምህርት ስማር ዙሬ የተማርኩ ሰው ነኝ። የቤተ ክህነት ትምህርት ስማር ዙሬ የተማርኩት እኔ አልጋ አስተኝቶ መደብ ላይ ተኝቶ ያኖሩኝ ጓደኞቼ፣ ወንድሞቼ፣ አባቶች ስላሉኝ ህዝብ እንደ ህዝብ አይሰደብም። ኢሊቱ ጽንፈኛው ኢሊቱ ግን ይነገራል። አሁንም ጽንፈኛ ተዋጊ ኃይል አለ አይደል? በአማራ ስም የተቋቋመ ጽንፈኛ ተዋጊ ኃይል አለ። ያን መናገራችን ደጋግ አማራዎች መናገር አይደለም። በዚህ ልክ አትመዝንም ብዬ ነው። ብልጽግና ላይ እኮ ብልጽግና ራሱ ጽንፈኛ የምትለው ፋኖን ነው። አዎ ዘራፊ አውዳሚ ኃይል ፋኖን ነው የምለው። ፋኖ ማለት እኮ ስንት አገውኛ የሚናገሩ ፋኖ እንዳሉ አታውቅም? እነማን እና የቆየ ነው አልተገደሉም እንዴ? አልገደላችኋቸውም እነሱ? ስንት ፋኖ አለ? ስንት ፋኖ ቆይሽ? አሁን ይሄን የእሳት ማዳንጃን ፋኖ በሙሉ አማራ ታደርገው ነው? አይ እኔ አማራን አላልኩም እኮ ጽንፈኛ ነው ያልኩት። ጽንፈኛ እሺ፣ አሁን ባገው ስም አልሰጥም። እሱ ለይቻለሁ የጉርጃ ጉመርታን ያሰምን አጠቃላይ በዛ በከሳ ያለውን ፋኖ ሁላ አማራ ነው ልትል ነው? አልኩ እንዴ አላልኩም። ጽንፈኛው ፍረጃ አይሰጥም። ጽንፈኛ የምንለው ነው። በአማራ የተቋቋመው አማራ ፋኖ ብሎ ነው። አማራ ፋኖ ብሎ የተቋቋመው ታውቃለህ? አፍብና አፋን ቆን ቢሮ ስሙ ሲያገር ሰማ አፍብና አፋን ቆን አማራ ፋኖ ምናምን ቆን ቢሮ እና አገው ፋኖ ምናምን ብሎ የተቋቋማል እንዴ አለ? አገው ምድር ይባላል። አገው ምድር አቋ ሊያርቁ ያለው ሰምታል። አናቱን እርሱን ነገር እኛም እኮ አማራ ክልል ላይ ያለነው እኮ አገው አዊ ብሔረሰብ አስተዳደሩ አማራ ክልል ስር ያለው ሰምታል። አማራ ክልል አዊ ብሔረሰብ አስተዳደሩ የሚባለው አስተዳደሩ ራሱ አንተ ምትሰራው ህጋዊ አስተዳደሩ እየጠየቁ ያለው እያስረዳው ያለሁት ፋኖ የተቋቋመው የአማራ ጥያቄ ላስመልስ ብሎ ነው እንጂ ያገው ጥያቄ ላስመልስ ብሎ አይደለም። ባጭሩን ምንግር ፋኖ የሚባለው ዘራፊና አውዳሚ ጽንፈ ፋኖ የተቋቋመው የአማራ ጥያቄ አለብኝ ብሎ ነው አይደል? መልስልኝ። አዎ ፋኖ የተቋቋመው የአማራ ጥያቄ አለብኝ ብሎ ነው። ለጥያቄ መልስ ጠይቅ። አይ ሞቲሙተውና በማን ስም የተቋቋመው የማን ጥያቄ ሊያስመልስ የተቋቋመው መልስልኝ።
ጥያቄ ያሉት ይደርባል ኦኬ ወንድም ማለት ሰምተኛል ሰዓት ዛሬ እንግዳለን እንግዳ ጋር ስለምናወራ እያልኩ ያለሁት ፋኖ የተቋቋመው ያገው ጥያቄ ሊመልስልኝ ነው ወይ ነው እያልኩ ያለሁት መልስልኝ ለቆድንገር አዳምጠኛ እሺ ፋኖ ሲጀም በመጀመሪያ ደረጃ የተነሳው ሞት ይብቃ ተብሎ ነው አሁን ለምሳሌ ሞት ሊበቃው ያማራ ቆርባል ወንድም ማለት ያማራ ሞት ይብቃ ብሎ ያገው ሞት ይብቃ እንደዛ ከሆነ ሞት ይብቃ ካለ ስማ ስንት ነው ቤንሻንጉል ጉሙዝ ላይና ወለጋሪ እየተገሉ እናንተ ባመጣችሁ ነው አማራን የሚለው ባመጣው አማራን የሚለው መተከል አስመላሽ ብሎ በተነሳው ጸብ ነው ያየው ይሄን አውቃል አማራን የሚለው መተከል አስመላሽ ያዋጣል ብሮ ሰምታል ያዋጣል ፋኖ የሚባለው ጽንፈኛው ዘራፊ አውዳሚ ኃይል የተቋቋመው የአማራ ጥያቄ ላስመልስ ብሎ ነው እንጂ ያገው ጥያቄ ላስመልስ ተቋቋመ አይደለም ለዚህም ያገው ጥያቄ ሆኑት አንድ መሰረታዊ ነገሮች የሉም ለዛ ነው አብንንም እናገረው ስለዚህ ጽንፈኛው ፋኖን አማራ ህዝብ ላይ ይችላል እናገረው ምስኪን አማራ ህዝብ አለ ሰርቶ ነዋሪ ብሔረሰብ ጋር ማህበረሰብ ጋር አብረው መኖር የሚፈልገው ጽንፈኛውን አውዳሚው ኃይል ግን ዝርፊያ ነው ስራው 4 ኪሎ ልቆጣጠር አለ 4 ኪሎ ራቀበት ሰምታል 4 ኪሎ ልቆጣጠር አለ 4 ኪሎ መግባት ሲያቅተው ወደ እንጅባራ መጣ ማዳበሪያ ተሸክሞ ብሬን ተሸክሞ ሲመጣ የእንጅባራ ወጣት ሆ ብሎ ገጀራ ይዞ ያገው ምድር ሰው ቀስት ይዞ ያመጣውን ብሬን ማርከው ቄጡን ብለው መለሱለት ከዛ በኋላ ግን አሁን ያለው የጽንፈኛው ኃይል ደጋፊ ከሆንክ አሁን አስረግጬ ልንገርህ ረገጥ አድርጌ ልንገርህ እዚህ ጋር በደንብ ቁም ነገሯን ያዛል ፋኖ የተቋቋመው ያገውን መብት ጥያቄ ሊመልስልኝ አይደለም ይህ ገጽ ደግሞ ያገው ፖለቲካዊ ውክልና እንዲያገኝ ምን ሰራበት ገጽ ነው ይህ ገጽ ደግሞ ያገው ባህል ቋንቋ ወጥ ለዓለም እንዲታወቅ ምን ሰራበት ነው እናንተን መሳይ ጽንፈኝነት ሳቢ ያላችሁን ደግሞ መስመር ምናስይዝበት ነው ስለዚህ ፋኖ ውስጥ አገዎች አሉ አልክ ጀመርከሽ ፋኖ ውስጥ አገዎች መኖራቸው አርቧቸው ሊዘርፉ ሊሆን ይችላል እጃቸው አመል ማይጾሙ ካሉ ሊዘርፉ ሊሆን ይችላል እንጂ ያገውን ጥያቄ ሊያስመልሱ አይደለም ፋኖ ሲነሳ መጀመሪያ አማራ ጥያቄ አለኝ አለ ጥያቄውን ማስመልሶ በነፍጥ ነው አለ በ18ኛው ክፍለ ዘመን የተወውን መሳሪያ ይዞ መጣ ትላንት ያቀባበለው ዛሬ የሚተኩሰውን ቁመ ይዞ ገጠመ አልቻለም 4 ኪሎ መግባት አልሆነለትም ከዛ በኢኮኖሚ ራሴን ላደራጅ አለ ከዛ ዝርፊያ ገባ አሁን በሙሉ ለቀው ወጡ ግማሹ ወደ ሱዳን ግማሹ ወደ መተከል ድንባት ግማሹ ወደ ሻቢያ ግማሹ ምናምን ነው ተበትኖ ያለው አሁን ቢወስ ያለው ግን ያው በአማራ ሰው ተሰይሞ ያለው ያ ማለት ግን አማራ ዝብሉ ጽንፈኛ ነው አለ ንጹህ አማራዎች አሉ ጓደኞችም ስላሉ እኔ በዚህ ነው ማምነው ድንገት ሌላ ሐሳብ ካለ ኦኬ መከራከር እንችላለን ቲክቶክ መንደር ላይ ያላችሁ ወንድሜቶች ሐሳብ ያላችሁ ገብታችሁ እንደዚህ መናገር ትችላላችሁ ይህ ወንድሜ እንግዲህ ሐሳቡ ሰጥቶ ነው የወጣው እስቲ ሚውት አድርጉ ስትገቡ ሚውት አድርጉ ይረብሸኛል ስትገቡ ሚውት አድርጉ ፌስቡክ ላይቭ ነን ቲክቶክ ላይቭ ነን ማነስ ሚውት አድርጋ ለዚህ አስወጣለሁ ሚውት ማድረግ አልቻለ ሰው አይገባ ታች ላይ ሆኖ ያዳምጥ ሪሙቭ ዛት ያ ሪሙቭ አይነት ላይ ታስ ኦኬ ስለ ሐሳብ ያላችሁ ነው እኛ መቼ እንከለከላለን አገዎች ነኛ በሐሳብ በላይ ምናምን ስለ ሐሳብ ያላችሁ ሐሳብ ይዛችሁ ቀርቡ በሐሳብ ላይ እናምናለን ዘንድሮ 7ኛው ሀገራዊ ምርጫ አገዎች የራሳቸው ተወካይ ይመርጡበታል ዝጋ ውስጥ ሚውት አድርግስ ዘንድሮ አገዎች የራሳቸውን ሰው ይመርጣሉ በራሳቸው ልጆች ይተዳደራሉ አገው ባገው ይተዳደራል አገው በምስለኛ ይተዳደርም እንኳን የአማራ ህዝብና ጽንፈኛ አማራ ጽንፈኛ ኤሊቱን ቀርቶ ብልጽግና ራሱ ፍናፍንት መሆኑ የአዲስ አበባ ብልጽግና ያገው ብልጽግና ብለን ለይተን ነው እየታገልን ያለን እንኳን ይሄ የአማራ ጽንፈኛውና አውዳሚ ኃይሉን እንዲሁም ጽንፈኛ ኤሊቱን ቀርቶ የአማራ ህዝብ ጋር አንድ ላይ አናጣምር የአማራ ህዝብ አማራ የሚለው ህዝብ ሌሎች ተካብሮ የሚኖር ህዝብ ነው ህገ መንግስቱ ቆና ሰጥቶታል
በቃ ህገ መንግስት እውቅና እስከሰጠ ድረስ በዚህ ልክ ነው የምንነጋገረው። ይኖራል፣ አብሮ ይቀጥላል፣ አብሮነቱም ይቀጥላል። ጽንፈኛውን ኤሊቱን ስለ እነሱ መሳዮችን ለይተን የምንታገለው ብልጽግና ራሱ አዲስ አበባ ላይና እንጅባራ ላይ ተለየን ብለን የምንታገለው ብልጽግናን አዲስ አበባ ላይ ኮምቦልቻ ላይና ሰቆጣ ላይ ተለየን ብለን የምንነጋገረው እኛ የተቸነከሩ ትውልዶች አይደለንም። አገዎች 9 ልብ ያለን 9 ኦርጋን አይደለም እንደ 9 ሰው የምናስብ አይኪው ያለን ሰዎች ነን። ስለዚህ በዛ ልክ ነው የምንታገለው። ትግሉ ደግሞ አዲናስ ከማለት ጃኖ ከመለስ የወጣ ትግል ነው። በፓርቲ ሳቤ ከመታሰብ የወጣ ትግል ነው የምንታገለው። ፓርቲ ነገ ይከስማል። አግዴፓ የሚባል ፓርቲ ነበር፣ ከስሟል፣ የለም። አሁን ያገው ትግል ግን አልቆመም። ነገ አሁን ያሉ ፓርቲዎች ሊከስሙ ይችላሉ። አገው ትግል ግን አይቆምም። ትግሉ የነጻነት ትግል ነው። ሰው ቁንጣን ይዞ ጠግቦ መንግስት ነው ብሎ ቢዋጋበት ሀገር ላይ እኛ የመኖር ያለ መኖር ህልውናችን ለማስጠበቅ ነው እየታገልን ያለነው። እኛ ልጆቻችን የዕለት ጉርስ ያመጥር የሚያገኙት ለማግኘት እየታገልን ያለነው። እኛ እናቶቻችን ያወጣችው የገቢ ግብር ልማት በዛች ገቢ ግብር ልማት እንዲሰራለት ነው እየጠየቅን ያለነው። ያ ስለሆነ ሰዓት እየደረሰ ስለሆነ ሐሳብ ያላችሁ ሐሳብ እየታችሁ ቆያላችሁ። ሌላ ሐሳብ ያለው ላሊዛክ ሐሳብ አለህ? ሐሳብ አለህ? እየሰማ ነበር። ሐሳብ ካለ ትችላለህ። ያው አንተ ያልከው ነው በጨምረው ምን ሐሳብ የለኝም። ኦኬ ደውልለት እየጠበቀ ነው ብለው ደውልለት ላይ እየጠበቀ ነው ብለው ድንገት ሰዓት መድረሱ አላውቅም። ስንት ሰዓት ነው አሁን በኢትዮጵያ? 1:45 ነው የሚሉትና 15 ደቂቃ ሚስ አድርጓል። 15 ደቂቃ ሚስ አድርጓል። ስለዚህ አስገባልኝ፣ ደውል አስገባልኝ። ቲክቶክ ላይ ያለን፣ ፌስቡክ ላይ ያለን። ፌስቡክ ያላችሁ ወንድሞቼ ወደ ቲክቶክ ኑና ስሙ ከፈለጋችሁ። ቲክቶክ መንደር ነው፣ ሁለቱም አለውን ያለ ነው። በሁለቱም ፕላትፎርም ያለው ማን ነው የገባ? አዳም አለ። አዳም አውራ፣ ችግር የለም። ሮቢና ግባን ጠይቀኝ፣ ልመልስልህ። ግባን ጠይቀኝ። ስለዚህ ፌስቡክ ያለበት ባትሪ ኦኬ አዳም አስገባለሁ፣ ችግር የለም። ጥያቄ አዘጋጅተና አስገባለሁ። ኔትወርክ ጥሩ ካልሆነ ቆይ አቶ አለምረው አስገባለሁ። ኔትወርክ ሲመቻች እና ተመልሰህ አስገባለሁ። እስኪ ማን ነው ያላችሁ? ሮቢና ግባ ናግባ። ሐሳብ ተደብቆ እንደመጮህ አይደለም። ናግባ። ጤና ይስጥልኝ። ሰላም። እግዚአብሔር ይመስገን። ምን ነበር ጥያቄ? ሄሎ እየሰማሁህ ቀጥል። ምን ነበር ጥያቄ? እንዴት ናችሁ? አይ ዲስክሪፕሽናችሁ ደስ ብሎኝ ነው የገባው። እኮ ገባኝ እኮ ማለት ሐሳብ ጥሩ ነው። በጣም ብዙ ነገሮችን ምን ያህል ሾው ነገሮች ማንሳቱ ጥሩ ነው እያለ ግን ያው አይ ቲንክ ወደ ውጭ ነው ያለው መሰለኝ ነው ያ ይሄን ሐሳብ ከያዝክ ለምን ወደዛ ሄድክ? እዚህ ሆነ ኢትዮጵያ ውስጥ ነው የነበረው። ትግል ማድረግ አይቻልም። ኢትዮጵያ ውስጥ አግያለሁ። ኦኬ ገባኝ። እውነት ነው። አይ እኔ ውጭ ሄድኩት ለስራ ነው። ስራ ተወዳድሬ አልፌ ሄድኩት። እንጅባራ ሁኜ ሰራ እኮ ስራ ሳገኝ ወደ ባህር ዳር ሄዳለሁ። ባህር ዳር ተወዳድሬ አዲስ አበባ ሄዳለሁ። የተሻለ ስራ ነው። ስለዚህ ባለውበት እዛም ያለው እንግዲህ በአካል አይደለም እንደዚህ የምታገለው በሚዲያ ነው። እዛም ያለው የምታገለው ሶሻል ሚዲያ ላይ ሰርች አድርገህ ማየት ትችላለህ። ፌስቡኮች ላይ ዛሬ ብቻ አይደለም አምናም ከምና ወዲያ የምታገለው በስሜ ነው፣ በፎቶ በቪዲዮ ነው። በዚህ ልክ ነው የምታገለው። ቪዲዮዎችም ወረድ ብለያቸው ኢንተርቪው ቪዲዮዎች ምናምን ያሉት እዛ ያለው አገር ላይ ያለው ኢንተርቪው ያደርኳቸው ናቸው። ብዙዎች የሚናገሩት አገር ቤት ትየሄድኩት ለስደት አይደለም፣ አሳይለም ጠይቄም አይደለም፣ ለጥገኝነት ፍለጋም አይደለም። ስራ ተወዳድሬ አልፌ ለስራ ቅጥር ነው የሄድኩት። ስለዚህ ስራ ሳገኝ ነው የሄድኩት።
ናይስ ሶና ስለማላቅ ነው ጥሩ ነው ግን እኔ መሰለኝ በዛ ስላለ መሰለኝ ነው ስለንቀሳቀስ በፊት አንዳንድ ሳይት ስለነበረ ነው እንደዚህ አይነት ሐሳብ ካለ ሌሎችን አደራጅተ እዚሁ ላይ ውጭ ላይ ሆኖ መወዳደር ስለሽ ስለሚጋር እዚህ ብትሆን ብዙ ሜልስ ምን አይነት ልጅ ሆነ ስለተገኘ ነው ቴንክ ዩ አመሰግናለሁ ወንድማለም ሐሳብህ ሌሎችም እንዳንተ አይነት እይታ ላላቸው የውጭ ሀገር የወጣሁት ፖለቲካ ጥያቄ ለመጠየቅ አይደለም አሳይለም ጥያቄ አይደለም ስራ ተወዳድረኩ አለፍኩ መጣ እንጀራ ጉዳይ ነው ህይወት መግፋት ጉዳይ ነው ነገም ተመልሼ ስራዬን ጨርሼ ነገም ልመለስ እችላለሁ ስራዬን ጨርሼ ነገም ልመለስ እችላለሁ ያለውበትም ሀገር ቢታወቅ ሀገር ነው የት ተቋም እንደምሰራም ሰው የሚያውቅ ነው ፋክት ነው የት ተቋም እንደምሰራ የት ሀገር እንዳለው ሰው ያውቃል እንዴት ነው እንደወጣው ሰው ያውቃል እውነት ነው በወቅቱ ፊት ለፊት በመጠየቄ በመናገሬ ታስሬ ነበር ግን ወንጀል ስለሌለብኝ ፈቱኝ ታስሬያለሁ ፊት ለፊት ተሟግቻለሁ አደባባይ ላይ ብሬን ስናይፐር እየጮኸ አደባባይ ተናግሬያለሁ በደንብ የምትታገለው ስለዚህ እንትሮቹ ሚውት ያደርጋችሁ ግቡ ኦኬ አንተ ሚውት ያደርጋታ በስተት ሌላ ሰው ሚውት አደረጉ ነው የገባው ሮቢ ስለዚህ ፌስቡክም ቲክቶክ ላይ ሆኜ ነው ያወራለሁት የፌስቡኩ ስልኬ ባትሪ የጨረሰ ስለሆነ ወደ ቲክቶክ ተጠቅልሉ አናይስተልን ሮቢ እንዴት አለ ደህና ነህ ድምጽ ሚውት አድርጋል ሮቢ ሚውት አድርጋል ድምጽ አይሰማም አይሰማም ኦኬ አሁን አውራችኋለሁ እንዴት አለ በቃ ወደ ቤት እየገባሁ ነው ከሰራ እንግዲህ ቻው እሱ ለጠይቀህ ነው የገባው ኦኬ ይመች ሰላሙን ሌሎች ሐሳብ ያላችሁ ብሬ ጃን ብራኑ ስገና ሐሳብ ያላችሁ ሰዎች ነበሩ አንዱ መጥቶ ነበርና ቤታችን ላይ ሐሳብ ሰጥቶ ሄደ ፋኖስ የሚታገሉ አገዎች ስላሉ ትግሉ ያገውም ነው የሚል ነገር ይታለው እንዴት ታያለህ አንተ ምን ትላለህ ማለት የፋኖ ትግል ያገውም ትግል ነው የሚል ሐሳብ ያላቸው ሰዎች አሉና ምን ምትላለህ አንተ በዚህ ጉዳይ ላይ ምን ምትለዋለህ እንዲህ አይነት ሰው ቢገጥም የፋኖ ትግል ያገውም ትግል ነው ያንተ ጥሩ ሐሳብ ነው ስለዚህ የታሉሱ ሰው ሄደ እንዴ ወጣ በራሱ ጊዜ ወጣ መስመር ባሲዘን ይላቅረው አይ በደንብ እነሱ የሚረዱት እኛ ገውረ ስንል ሌላውን ኃይል ለማዳከም እንደምንሰራ የሚያስቡት ማን ነው ሚውት አርግባክ ሌላ ይገባሷል እንደዛ ነው የሚያስቡትና ሁለተኛ ሌላ ሰው ከተጋባው ይልቅ ስልክ ተደወለ ስልክ ላንስ አሎ ተነስተልን ጋሻይስ እየተጠበቀ ነው ኦንላይን እየተጠበቀ ነው ጀግማ ብሬ ዲጂቲ ሰላም ነው ሰላም እየተጠበቀ ነው ኦንላይን ወረ ማስተን ኦንላይን እየተጠበቀ ነው ቲክቶክ ከፍቼ ኦንላይን አንተ ተኩል ነው ያልኩት ከፍቼ እየተጠበቀ ነው ሰው ለምን አልገባም እየጠየቀኝ ነበር ወደ 45 አመት ነው ነበር አለና የቀጥቀሙ ላይ ዛውላ የክማ ሰላም ማይጽ ሰላም አማጀተን ወቴና ከታ ሰው ይመስለካል ወኪሴ ይቅርታ ይመጣል ላርዘር ክሬተር እንዴት ናችሁ ደህና ናችሁ ወይ ቤተሰቦቼ ወንድሞቼ ብራይ ሰላም እንዴት ነው የቀጥቀም አለን እንዴት ናችሁ ደህና ነን እግዚአብሔር ይመስገን ሰላም ነው ሁሉ መልካም ጥሩ እንግዲህ እኔ ምንድነው እዚህ ሰላሳ አንድ ሰው ስላለ ቄሴ ባነሳው ቲክቶክ ላይ ነው ያለውም ትግል ነው የሚል ሐሳብ ላላቸው ሰዎች ይቅርታ አሁን ዋናው ዓላማችን አገው እና ፋኖ ነው ወይንስ አገው የራሱን ድርጅት አቋቁሟል የሚለው ጋር ነው የትኛው ጋር እስኪ አንደኛው ላይ ታርጌት አድርጉልኝ እስኪ ማን ነው መስጠት እንድችል ማን ነው ሐሳብ ይሰጣል አጋልም አሁን ምን ወያይበት ሐሳብ
አገው ሁሉ አማራ ነው፣ አማራ ሁሉ አገው ነው ምናምን ሳይሆን አሁን እያለ እንደሰማሁት ቄሴ ደግሞ ድርጅት አቋቁመናል እያለ ነው ያለው አይደለም እኮ። አሁን የድርጅት ድሮ ጀምሮ ነው የተቋቋመው እና አጋጣሚ ዶክተር አዲሱ ድሮ አቶ አዲሱ ድሮ ጀምሮ ነው ያቋቋመው እና እሱም ከመድረኩን ሲመራ በአገውኛ አይደለም እየመራ ያለው በትውልዱ ጃቤት ነው አይደለም። አሁን ለድርጅት ይቋቋማል። እዛ በኋላ አገውን ብለን ስንመርጣቸው ወደ ላይ ከወጡ በኋላ የራሳቸውን ጥቅም ነው እንጂ የሚያዩት። አሁን እንደዚህ አይነት ነገር እንዳይሆን ሁለቱን እያነጻጸር ከሄድን ምናልባት በመሀል ላይ አገው የፖለቲካ ድርጅት የሚደግፉ ሳፖርት የሚያደርጉ ሰዎች አሉ። ያኛውን አይነት ነገር ውስጥ ላይ እንዳንገባ ማለት እንጎዳ ምንድነው በሀሳባችን በደንብ መሀል ላይ የገባ ሰው ሊኖር ይችላል። እያንዳንዱ ከስር ጀምሮ ያልተከተለው ሰው ስለሚኖር አሁን ቅድም ገብቶ የነበረው ካሰብነኝ ያለች ያወራው ሀሳብ ላይ ግራ መጋባቶች አይነት ነገር ይፈጥራሉ በሁለቱም በኩል ማለት በሁለቱም በኩል የተዋለደ የተጋባለ አገው ጋር ሊሆን ይችላል ኦሮሞም ጋር መሰረቱ ማውራት ያለብን ጥሩ ነው። በመሰረታዊ አጀንዳችን ዛሬ ሚዲያ የሚለው ይሁንላችሁ ወይ ዛሬ ሚዲያ የሚለው ይሁንላችሁ ምርጫ በተመለከተና አገውን የሚወክል ድርጅት የትኛው ነው? መለከታችንስ ምንድነው? አገው እንዲመረጥ ምንድነው ማድረግ ያለብን የሚል ነው አጀንዳችን። ነገር ግን እንደዚህ አይነት ከተሳሳተ ቦታ በተሳሳተ መንገድ የሚራመዱ ወንድም እህቶቻችን ስላሉ በዚህ አጋጣሚ እዚህ ላይ ሲመጡ ደግሞ እነዛን መንገዶችን እያሳየን ማስተማር ማሳወቅ ደግሞ አለብን። አጀንዳ ይሄ ነው ብለን የምታልፈው ጉዳይ አይደለም። ውሽ ነው አባይ ሆነ ሰው ነገር እና ምንድነው ጥሩ ነው የልጁ ፖይንቱን እንትን አጀንዳችን አንልቀቅ ማለቱ ትክክል ነው፣ ልክ ነው። ነገር ግን አሁን አንዳንድ ወንድሞቻችን ምንድነው መንገድ በተሳሳተ መንገድ የሚሄዱ አገውና አማራ ነው የሚሉት። እንደዚህ አይነት ሲመጡ ያለው ነገር ማስተማር በዚህ እንደዚህ ነው እንደዚህ ብሎ ማሳወቁ የኛ ግዴታ አይደለም፣ በምናውቀው ልክ ማለት ነው። ምክንያቱም ምንድነው አሁን